ዛሬ ደግሞ የሚገርም ፋይፌል ሞተር ማርክ ቱ ተይዞላችኋል። በጣም ይገርማችኋል። ነጋዴም ካላችሁ ምርጥ ብር ያተርፋችኋል። ለተጠቃሚም ምርጥ የሚያገለግላችሁን አቻየው መኪና ይዤላችሁ ቀርቤያለሁ። ሰላም ጤና ይስጥልን። የተወደዳችሁ የዩስራ ደላላዋ ቤተሰቦች ከልብ የመነጨ ሰላምታችን በያላችሁበት ይድረስ እያልን ሁልጊዜ የተለያዩ የተሽከርካሪ መረጃዎችን ወደ እናንተ ይዞ በመቅረብ የሚታወቀው ይህ ፈጣን ቀልጣፋ ታማኝ ቻናል ዛሬም እንደ ወትሮ መግቢያ ላይ እንደነገርኳችሁ ማርክ ቱ ፋይፌል ሞተር 1999 ሞዴል ምርጥ ጽድት ያለ መኪና ይዤላችሁ ቀርቤያለሁ። ምን እንደሚፈልግ የት እንደሚገኝ ሙሉ መረጃውን አደርሳችኋለሁ። ከዛ በፊት ለዚህ ታዳጊ ፈጣን ቀልጣፋ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ እና ላይክ በማድረግ ቻናሉን እንድትቀላቀሉ ስንፈቅድ የቻናላችን ቤተሰቦች ለተለመደው ቪዲዮ ላይክ አድርጋችሁ ማየቱን እንዳትረሱ እያስታወስን ጠቃሚ ሀሳብና አስተያየት ካላችሁ ከታች ኮሜንት ላይ አስቀምጡ። ሁልጊዜ የምንለቃቸው ተሽከርካሪዎች ቀድሞ ለእናንተ እንዲደርሷችሁ የደውል ምልክቱን መጫኑን አትርሱ ያልን ወደዚህ ጠቃሚ መረጃ እንሄዳለን። ይህ ዛሬ ያሰናዳውላችሁ ማርክ ቱ ፋይፌል ሞተር ሲሆን ይህ መኪና 1999 ሞዴል ነው። ይህን መኪና ባለቤቱ በጨረታ ገዝቶት ከመንግስት ላይ እሱ ለጓደኛው ሰጥቶት ጓደኛው እየተጠቀመበት ነበር። አሁን እሱ ስራ ጋር ስላልተመቻቸው መኪናውን ቤቱ አቁሞት ሽጡት ብሎ ወደኛ መረጃውን አድርሶናል። ይህ በዚህ ቅርጽና ቁመና ላይ ያለ ማርክ ቱ ፋይፌል ሞተር ከአሁን በፊት ሞተር ያልፈታ አሁንም የማይፈልግ ዲፈሬንሻል ካምቢዮ ምንም አይነት ድምፅ የሌለው ሲሆን ይህ መኪና ጠርዝ ማዕዘን ግጭት ንክኪ የለውም። ከታች ቻንሲም ንጹህ ነው። ግን ቦዲው በጨረታ የተገዛ መኪና ስለሆነ በደንብ ስለተቦሳቆለ ቦዲ ፏፏ ማድረግ ይፈልጋል። ቦዲ የተወሰነ ስራ ይፈልጋል። ቦዲ በመውደቅ በግጭት አይደለም። እሱ ስቀርቦ የምታዩት ነገር ነው። ያው ስለተቦሳቆለ ሰውየው በጣም በኬርለስነት ችላ ስላለው ቦዲ ፏፏ ማድረግ ይፈልጋል። ከውስጥ ታፕ ሰሪ ፏፏ ባትሪው ላው ላይ ያለው በጣም ደካማ ነው። ባትሪ ይፈልጋል። ይህ መኪና እንግዲህ የሚፈልገው ቦዲና ባትሪ ብቻ ነው። ይህ 1999 ሞዴል ሆነ 5 ብር ማርክ ቱ ፋይፌል ሞተር መኪና በፍጥነት መሸጥ ስለተፈለገ ነው። ይሄን መኪና ባለቤቱ 1,300,000 ብር እየጠራላችሁ ነው። ቀርባችሁ ተወሰነ 50,000 100,000 ተደራድራችሁ አስቀንሳችሁ መኪናውን የራሳችሁ ማድረግ የምትፈልጉ ካላችሁ በ0710 58 39 99 በሚለው ስልክ ቁጥር ደውሉ። እኛም መኪናና የመኪናውን ባለቤት ይዘንላችሁ ከች እንላለን። ዛሬ የሚሸጥ መኪና ያሰናዳሁላችሁ ይሄን ይመስላል። በሌላ የተሽከርካሪ መረጃ እስከምንገናኝ በያላችሁበት ቸር ሰንብቱ። ያልን የዛሬ ቪዲዮአችን እዚህ ላይ ጨረስን። ቻው።